የተቀመጣችሁ ሰዎች ማለት ነው። አረብ ሀገር የሄዱ ቤተሰቦቻቸውን ወዳጅ ዘመዶቻቸውንም ሆነ ብቻ ልጆቻቸውን፣ ሚስቶቻቸውን፣ የተለያየ ነገሮቻቸውን ማለት ነው በወር ይህን ያክል ብር ነው እኮ የምታገኘው፣ በአመት እኮ ይህን ያክል ነው፣ የሁለት አመት እኮ 700 ሺህ ብር ነው 800 ሺህ ብር ነው የምትሉ ሰዎች ማለት ነው። ወጁስ ማለት ገቢውን ብቻ ታሰባችሁ፣ ወጁስ የተበደራችሁንስ ብር ያ አይታሰብም? ያንን ብመልሱልን መልካም አይመስላችሁ? ኢትዮጵያ አመት በዓል ሲደርስ አረፋ መጣ ለሻይ ታትለን ወለድኩኝ ሳትጠይቀኝ እንደዚህ አገባች ሳትጠይቀኝ የምትሉት ያ ያሳ አይታስብም? ማለት ገቢውን ብቻ የምታስቡ ብዬ ነው። ወጪውንስ ጨምራችሁ አላሰባችሁትም? በጣም ይገርም ላይ በቀን ራሱ የት ሀገር ብር ስንት ብር እንዴት ተመነዘረ፣ የት ሀገር ብር ስንት ብር እንዴት ተመነዘረ ከኛ በላይ እነሱ ናቸው የሚያውቁት። እኔ አሁን ምሳሌ 2 ወርም ለላክ 3 ወርም ለላክ በምልክበት ሰዓት ጠይቄ ስንት እንደሆነ ነው የምልከው እንጂ በየወሩ በየቀኑ ስንት እንደሆነ ምንዛሬ ነው አላውቅም። ሰዓትም የለኝ። 2 አመት እኮ ብትሰሪ 700 ሺህ ብር ነው፣ 3 አመት እኮ ብትሰሪ ይህን ያክል 100 ሺህ ብር ነው የምትሉ ሰዎች ማለት ነው። ወጪውን አታስቡትም? ማለት ገቢውን ካሰባችሁ ብዬ እኮ ነው። እንዲህ ሀሳብ ገቢውን ታሰባችሁ ወጪውን የምትሰቡልን እንጂ ምን ይመስላችኋል? እንዲህ ሀሳብ በነገራችን ላይ ከዚህ ጋር ብር ወርቆ አይገኝም። ገቢውን ብቻና ብቻ የምታስቡ ሰዎች እዚህ ጋር ሲያመን በራሳችን ብር ሐኪም ቤት የምንሄዳለን። ቅባት፣ ሳሙና፣ ሻምፑ በራሳችን የምንገዛለን። ብቻ ብዙ ወጪ ያለብን ሰዎች ናል። ጫማ ሳይቀር በራሱ ብር ሲርበን ራሱ በራሱ ብር የሚገዛ በጣም ብዙ ሰው አለ። ልንገራችሁ ብዬ ነው። እናንተ ራሱ የተበደራችሁትን ብራችንን መልሱልን። ገቢውን ብቻ ከምታስቡ ወጫችንን የምትሰውልን እንዴ መሆናችሁ ነው? ያማችኋል እንዴ? በየቀኑ ቁጭ ብላችሁ አንድ ድርሃም፣ አንድ ራይል፣ አንድ እንትን ስንት ሆነ ስንት ነው የተመነዘረው? ደሞዟ ይሄን ያክል ታልኩሌት ከምታረቁ ወጁን የምትሰቡት እንጂ በዛው ልክ ያን ምን አሳሰባችሁ? ለራሳችሁ ብትሰሩ መልካም አይደለም? ለራሳችሁ መስራት እኮ መልካም ነው። አሁን ላይ የሰው ገንዘብ ቁጭ ብላችሁ ከምታስቡ ስታሰባችሁ አይቀር ደግሞ ስራ ከፈታችሁ ወጁንም በዛው ሰቡት። ወጅ እኮ አለ፣ ገቢ ብቻ አይደለም ወጁም አለ። የተበደራችሁን ብር አመት በዓል ሲመጣ ለሻይ በሉን እያላችሁ አዛ የምታረጉትን ብቻ ምን ብዬ ልንገራችሁ? ያንንም ሂሳብ ውስጥ ዱሉን ማለት ነው። ገቢውን ብቻ ከምታስቡ ወጪውንም ብትሰውሉን በዛው። እኔ አሁን ማስብበት ሰዓት ስለሌለኝ ብታስቡት አሪፍ ነው። እናንተው እንደጀመራችሁ ብዬ ነው ይሻላችኋል። ምን ጉር ናችሁ ግን እንደው ኢትዮጵያ ላይ ተቀምጣችሁ እንደው በወር ይሄን ያክል ነው የሚከፈል፣ ይሄ ያክል ሲመነዘር በዚህ በአመት ይሄን ያክል ነው፣ በ2 አመት ይሄን። ምን ጉር ናችሁ? ምን ጉር ናችሁ? ምን ይዘው ብር አሳሰባችሁ እንዴ? ያ ሰው እኮ ወጪ አለበት እኮ። ገቢ ብቻ ነው ማን ያለው? ወጪ እኮ አለበት፣ ብዙ ወጪ እኮ አለ። ቤተሰብ ይጠይቃል፣ ዘመድ አዝማድ ይጠይቃል፣ የተቸገረ ያግዛል። ብዙ ወጪ እኮ አለ። ወጪ እኮ እንደዚህ ነው እኮ። በሉ አሁን እኔ በበኩሌ የተበደራችሁኝን ብሬን ቀጥ አድርጋችሁ መልሱልኝ። እናንተ ወጪውን ብቻ በአመት ይሄን ያክል ብር ነው የምትሰራው፣ ከዛ በአመት ይሄን ያክል ብር ነው የምትሰራው፣ በ2 አመት ይሄን ነው፣ በ3 አመት ይሄን ነው ብላችሁ ኳልኩሌት ከምታረጉ በዛውም ደግሞ ከጀመራችሁ ወጪውንም እያሰባችሁ እንዲህ ሀሳብ ማለት ነው ልንገራችሁ ብዬ ነው። ካልሆነ ደግሞ የያዛችሁትን ብር መልሱልን። አይመስላችሁም? እንደ ሀሳብ መልሱልን፣ እንፈልገዋለን። እንዴ ምን ጉር ናችሁ? ኧረ ቢስሚላህ እናንተማ የከፋ እኮ ነው። እና መልሱልን እንዴ ዛሬ ምዛው ነገ ምዛው አንድ ብር ሲመነዘር በዚህ ያክል ነው፣ የ2 አመቱ በዚህ ነው፣ የ3 አመቱ በዚህ ነው፣ የ4 አመቱ በዚህ ነው። እውነታችሁን ነው። ውጭ ያለን ማን ያላችሁ እዚህ ጋር? የእናንተስ ሂሳብ ውስጥ አይገባም? የእናንተ ከየት መጣ? ከሂሳቡ ላይ ቀንሱለት፣ አወራርዱት። ያው ስራ ተፈረታችሁ አይቀር አወራርዱት። የእናንተማ የከፋ ነው ወላሂ።
ምን ጉር ናችሁ? እንዲሁ ምን ጉር ናችሁ? እንዲሁ ተቀምጣችሁ እንዲሁ የሰው ደሞዝ ስታስቡ ሙሉት እንዲሁ ሙሉ ጤና ሰጣችሁ ሰርታችሁ አበሉን በፈጠራችሁ አምላክ። እሬ እናንተ የከፋ ነው እንዲሁ እናንተ የከፋ ነው። እንደዚህ እያደረጋችሁ ሚስቶቻችሁ ልጆቻችሁን በቃ ዘመድ ያዝማታችሁን አያዛ የምታረጉ ሰዎች መቼም አላህ ይና አላችሁ። እውነት ነው የምላችሁ ሙሉ ጤነኛ ሆናችሁ አሎ አንቺ ሆነሽ ነው በዓል ሳትይኝ እንዴ? በአመት ይሄን ያክል ብር በወር ይሄን ያክል ብር እየበላች ምናምን እንዴ ሰርቼ። አረ እንዲሁ እናንተ የከፋ ነው። እንዲሁ አላህ ሂዳ ይስጣችሁ።